ክቡራን የኮንስትራክሽን ባለሙያዎች እንኳን ወደ KBK P6 ፕላነር ኤንድ ስኬጁለር የዩቲዩብ ቻናል በሰላም መጣችሁ። ብዙ የሀገራችን የኮንስትራክሽን ፕሮፌሽናሎች P6ን መማር ይፈልጋሉ። ነገር ግን እንዴት ሶፍትዌሩን በቀላሉ አውርደውና ኢንስቶል አድርገው ለመጠቀም ብዙዎቻቸው እንደሚቸገሩ አውቃለሁ። ዛሬ በዚህ ቪዲዮ ያለምንም እንግልት የP6 የቅርብ ጊዜውን ስሪት በኮምፒውተራችሁ ላይ እንዴት እንደምትጭኑ ስቴፕ ባይ ስቴፕ አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። ለሶፍትዌሩ አጠቃቀም የሚያስፈልጉ ነገሮች አሉ። ላይክ ሲስተም ሪኳየርመንትስ አሉ። ስክሪኑ ላይ እንደምታዩት መጫን ከመጀመራችን በፊት ኮምፒውተራችሁ ላይ እነዚህን ነገሮች ማሟላቱን ማረጋገጥ ይኖርብናል ማለት ነው። let's say Windows 10 or 11 64 ቢት ቢሆን ይመረጣል። ራማችሁ ቢያንስ 4GB or 8GB ቢሆን ይመረጣል። ስቶሬጅ at least 10GB ነፃ ስፔስ ቢኖራችሁ ይመረጣል። and then free Oracle account ማለት ነው። ኦኬ ዳውንሎድ በምናደርግበት ሰዓት ቀስ ብሎ ስለሚወርድ ስቴብል የሆነ ኢንተርኔት ኮኔክሽን ብንጠቀም የተሻለ ነው ማለት ነው። ኦኬ እንቀጥል። ለማድረግ መጀመሪያ ወደ ክሮም ብራውዘራችን እንሄድና ሰርች ባሩ ላይ ፕሪማቬራ ኢደሊቨሪ እንለዋለን ማለት ነው። ኢደሊቨሪ ብለን ሰርች እናደርጋለን። ከዛ ወደ ኦራክል ሶፍትዌር ዴሊቨሪ ክላውድ ኦፊሻል ፔጃቸው ላይ ይመራናል ማለት ነው። ስክሪኑ ላይ እንደምትመለከቱት ሳይን ኢን እና ክሬት አካውንት የሚሉ ሁለት ኦፕሽኖች አሉ። አካውንት ካላችሁ ሳይን ኢን ብላችሁ በቀጥታ መግባት ትችላላችሁ። አዲስ ከሆናችሁና አካውንት ከሌላችሁ ክሬት አካውንት የሚለውን ትጫናላችሁ። ኦኬ እንጀምር። አካውንት ለሌላችሁ እንዴት አካውንት ክሬት እንደሚደረግ ላሳያችሁ። እንደምታዩት እዚህ ፔጅ ላይ ኢሜል አድሬስ፣ ፓስወርድ፣ ሀገር፣ ስም፣ ጆብ ታይትል፣ ወርክ ፎን፣ ካምፓኒ የተለያዩ መረጃዎችን ይጠይቃችኋል። እነሱን መሙላት እንጀምራለን ማለት ነው። ኢሜል እናስገባለን። ከታች ኢሜል ኮንፈርሜሽን ቲቪ የሚል ይመጣል። ፓስወርድ ስናስገባ አንድ ካፒታል፣ ስሞል ሌተር እና ቁጥሮችን እና ስፔሻል ካራክተርስ ብንቀላቅል አክሰፕት እንዲያደርገን ማለት ነው ይመቻል። እንዘን ሀገር እናስገባለን። ያው ኢትዮጵያ ነው። ስም፣ ሙሉ ስም፣ የስራ ድርሻችንን፣ ስልካችንን፣ የምንሰራበት ድርጅት አድራሻ ይጠይቀናል። ያው ዚፖር ፖስታል ኮድ የኛ የተለመደው 1000 ነው ማለት ነው። እሱን ከጨረስን በኋላ ከታች ላይ እዚህ እንደምታዩት ክሬት አካውንት የምትል በተናለች፣ እሷን እንጫናለን ማለት ነው። እንዘን ምን የሚል ፔጅ ፖፕ አፕ ፔጅ ይመጣል። ቼክ ዩር ኢሜል ማለት ነው። ያስገባችሁለት ኢሜል በዚህ አድራሻ ቬሪፊኬሽን ይልክልናል ማለት ነው። ከዛ የላከልን ኢሜል አድራሻ ላይ ገብተን ቬሪፋይ እናደርገዋለን ማለት ነው። ቬሪፋይ ኢሜል አድሬስ የሚለውን እሱን እንጫናለን ማለት ነው። በመቀጠል የጨረስነው ነው ቬሪፋይ ካደረገልን በኋላ ሳይን ኢን ብለን ወደ መጀመሪያው ፔጅ ስለሚመራል ሳይን ኢን እንላለን ማለት ነው። እዚህ ጋር ሳይን ኢን ስንል ክሬት ባደረግንበት ነው ማለት ነው። ቅድም ክሬት ባደረግንበት አካውንት ዩዘር ኔም እና ፓስወርድ ነው የምናስገባለት ማለት ነው። እዚህ ጋር እንደምታዩት ዩዘር ኔም አለው። ዩዘር ኔም ክሬት ያደረጋችሁትን ዩዘር ኔም እዚህ ጋር ታስገባላችሁ። እዛ ፓስወርዱንም ታስገባላችሁ ማለት ነው። እዛ በመቀጠል ምናልባት እንደዚህ አይነት
ኤክስፖርት ቫሊዴሽን የኦራክል ሶፍትዌር ዴሊቨሪ ክላውዱ እንደዚህ አይነት ዋርኒንግ ካሳያችሁ ይሄ ምንም ማለት አይደለም። 24 ሰዓት የእናንተን ኢሜል ቫሊዴት ለማድረግ 24 ሰዓት ሚኒመም 24 ሰዓት ፈልጋለሁ ነው። ስለዚህ ቀደም ብላችሁ ክሬት አድርጋችሁ ከሆነ ከ24 ሰዓት በፊት ማለት ነው እንደዚህ አይነት ኢሹ ላያጋጥመን ማለት ነው። ስለዚህ እሱን እንጠብቃለን ማለት ነው። ከዛ ፓስወርዳችሁን ታስገባላችሁ። ከዛ ሰክሰስ your account is ready to use ይላል ማለት ነው። ስለዚህ ኦልሬዲ አካውንታችሁ ቬሪፋይ ተደርጎ ለሶፍትዌሩን ለማውረድ ዝግጁ ነው ማለት ነው። ኦኬ እንቀጥል። ከዛ ሳይኒን አድርገን እንገባለን ማለት ነው። ሳይኒን አድርገን ከገባን በኋላ እዚህ ፔጅ ላይ ይመራናል ማለት ነው። ከዚህ ፔጅ ላይ እዚች በሌፍት በኩል ኦል ካታጎሪስ ከምትለው በተን ድሮፕ ዳውን ሜኑ ዳውንሎድ ፓኬጅ የሚለውን እንመርጥና እዚህ ላይ ምን ብለን እንጽፋለን? ፕሪማቬራ P6 ፕሮፌሽናል ፕሮጀክት ማኔጅመንት ሲል እዚህ ጋር ከላይ ይመጣልናል ማለት ነው። እሷን ሴሌክት እናደርጋለን። ከዛ የተለያዩ DLP ወይም ዳውንሎደብል ፓኬጆች ይመጣሉ። ከዛ ውስጥ ሪሰንት የሆነው ይሄኛው P6 ፕሮፌሽናል ፕሮጀክት ማኔጅመንት 25.12 የሚለውን እንመርጣለን። እሱን ክሊክ እናደርግና አድ ቱ ካርት ስንለው በቀኝ በኩል እዚች አካባቢ ላይ ቪው አይተምስ ኦር ኮንቲኒው የምትላለች። ማየት ከፈለግን ቪው አይተምስ እንጫናለን። እኛ ግን ጀስት ኮንቲኒው ከፈለግንም ማየት እንችላለን። እዚህ ጋር ማየት እንችላለን። እዛ ኮንቲኒው እንለዋለን ማለት ነው። ከዛ ወደዚህ ፔጅ ይመራናል ማለት ነው እንለዋለን። ኮንቲኒዩሽን እዚህ ፔጅ ላይ ይመራናል። ኦራክል ስታንዳርድ ተርምስ ኤንድ ሬስትሪክሽንስ ማለት ነው። እዚህ ፔጅ ላይ ወደታች እንወርድና መጨረሻ ፔጅ ላይ ቦክስ አለች አክሰፕት ለማድረግ ማለት ነው። እሷን ቲክ እናደርጋለን። ቲክ ስናደርጋት ኮንቲኒው የምትለዋ በተን ትበራናለች። ኮንቲኒው እንላለን ማለት ነው። እዛ ከዚህ ውስጥ አሁን ፕሪማቬራ P6 ፕሮፌሽናል አፕሊኬሽን ይህን ያህል ፋይል ይላል። ከዚህ ውስጥ እኛ የምንመርጠው ትልቁን ፋይል ኦሬልስ ደግሞ ሁሉንም ዳውንሎድ ማድረግ እንችላለን። ዳትማች እንትን አይደለም ማለት ነው። እንደምታዩት ትልቁ ፋይል P6 አፕሊኬሽን ፕሮፌሽናልስ የሚለው 25000 አካባቢ ሜጋባይት የሆነው ማለት እሱም እንመርጣለን። ሌሎቹም አንመርጣቸውም ማለት ነው። እሱን ከመረጥን በኋላ ዳውንሎድ እንለዋለን ማለት ነው። ከዛ እንደምታዩት እዚች ጋር ወደ 3.5 ሜጋባይት የሆነች አፕ እየወረደች ነው .exe እንዘን ከጨረሰች በኋላ እንከፍታታለን ማለት ነው። ሾዊንግ ፎልደር እንላታለን። እዛ እሷን ራይት ክሊክ አድርገን ረን ማለት ነው። ከዛ ዳውንሎድ ሎኬሽን መረጥልኝ ይላል። ብሮውዝ እናደርግና እኔ እዚህ ዶክመንት ላይ ላስቀምጥ። እዛ እሱን ከመረጥኩ በኋላ ኦኬ እለዋለሁ። እዛ ኔክስት ከዛውን መውረድ ይጀምራል ማለት ነው። ምናልባት ፋይሉ ትንሽ ከፍ ስለሚል ትዕግስት ሊኖረን ይገባል ማለት ነው። ኦኬ አሁን ዳውንሎዱ አልቋል። ስለዚህ ኦፕን ዴስቲኔሽን የምትለውን በተን እዚች ጋር ያለችውን እሷን እንጫናለን።
እዛ እንደምትመለከቱት የዚፕ አለው። የዚፕ ፋይሉን ኤክስትራክት እናደርጋለን ማለት ነው። እዛ ሌላም ሁለተኛው ፋይል እንደገና ኤክስትራክት እናደርጋለን። ከዛ እቺ P6 ፕሮፌሽናል ሴትአፕ የምትለዋን እሷን ራን አዝ አድሚኒስትሬተር እንላለን። እዛ ሲመጣልን ኦኬ። ከዛ እዚህ ውስጥ ከሚመጣው ኦፕሽኖች ውስጥ ቲፒካል እና አድቫንስድ ከሚለው ቲፒካሉን እንመርጣለን። በመቀጠል ኢንስቶል እንለዋለን ማለት ነው። ሶፍትዌሩ ከተጫነ በኋላ ሲያልቅ ልክ እንደዚህ አይነት ፔጅ ያመጣል። ያ ማለት ዳታቤዝ ኮንፊግሬሽኑ እንዲሰራ ይጠይቀናል ማለት ነው። ስለዚህ ኦኬ ብለን እንቀጥላለን። እዛ እንደምትመለከቱት ዳታቤዝ ኮንፊግሬሽኑ መዋቅሩ ይህን ይመስላል። ከዚህ ውስጥ PMDB የምትለዋል እንመርጣለን። ከዛ እዚህ ድራይቨር ታይፑ ላይ እንመጣና ካሉት ድሮፕ ዳውን ሊስት ውስጥ P6 ፕሮፌሽናል ስታንዳርዶን SQLite እንመርጣለን ማለት ነው። ከዛ አድ ኒው ስታንዳርድ ዳታቤዝ ኤንድ ኮኔክሽን የሚለውን ከመረጥን በኋላ ኔክስት እንላታለን ማለት ነው። በጣም ኒው ፓስወርድ እናስገባለን ማለት ነው። ያው የተለመደው አድሚን የሚለውን እናስገባለን። ኮንፈርም እናደርጋለን። ከዛ እዚህ ጋር ኔም የምንጠቀምበት የምንገበያይበትን ማለት ነው። US ዶላር አለ፣ የተለያዩ ዓለም ላይ ያሉት መገበያያ ገንዘቦች አሉ እዚህ ውስጥ። ፎርናው ግን እኛ የምንጠቀመው USD ስለሆነ USD እንመርጣለን ማለት ነው። በኋላ ላይ ማስተካከል ትችላላችሁ። እንዘን ኔክስት እንለዋለን ማለት ነው። ከዛ እዚች ጋር ዳታቤዝ ሎኬሽናችን አለች። እቺ ቲክ መደረጓ እንዳትረሱ። ሎድ ሳምፕል ዳታ። ሎድ ሳምፕል ዳታ ማለት በጣም አስፈላጊ ነገር ነው። ምክንያቱም ይህ ሶፍትዌር ሲከፈት ዝግጁ የሆኑ ፕሮጀክቶችን እንዲያሳየን ስለሚረዳን ማለት ነው። ከዛ ሴቭ እንላለን። ከዛ ሰክሰስ ሜሴጅ ፖፕ አፕ ያደርጋል። ሴቭድ ሰክሰስፉል የሚል ማለት ነው። ኦኬ ብለን እንወጣለን ማለት ነው። አድ ኮኔክሽን ቱ አን ኤግዚስቲንግ ስታንዳርድ ዳታቤዝ እዛ ቴስት እንላለን ማለት ነው። ከዛ ቴስት ኮኔክሽን ኢዝ ሰክሰስፉል ኦኬ አድርገን እንወጣለን። ዊንዶዋችን ላይ እንሄድና እዚህ ሰርች ባሩ ላይ P6 ስንል ብለን ስንጽፍ ይመጣልና ከዚህ እናደርጋለን። አክሰሰብል እንዲሆንልን ፒን እናደርጋታለን። ፓወር ፒንቱ ታስክ ባር። ስለዚህ እኛ የምንመርጠው ፒንቱ ታስክ ባር ብለን እናስቀምጣታለን ማለት ነው። እዛ ልክ እዚህ ታስክ ባራችን ላይ ስትመጣ ኦፕን እናደርጋታለን ማለት ነው። ከዛ ቅድም ያስገባነውን ፓስወርድ እዚህ ጋር እናስገባለን ማለት ነው። ከዛ ኮኔክት ምናልባት አሁን the appropriate industry for your organization has not yet been selected in admin preference please contact your administrator የሚል ፖፕ አፕ ሜሴጅ ቢመጣልን ኦኬ ብለን እናልፈዋለን። ዩዘር ፕሪፈረንስ ላይ እናስተካክለዋለን። እዛ ቅድም የጠየቀንን እዚህ ላይ እናስተካክላለን ማለት ነው። አድሚን እንገባና ከላይ ካሉት ቱልባሮች ላይ አድሚን ላይ እንገባና አድሚን ፕሪፈረንስን መርጥና እዚህ ላይ ኢንዱስትሪ የሚለውን መርጥና ከኢንዱስትሪው ላይ ኢንጂነሪንግ ኤንድ ኮንስትራክሽን የሚለውን እንመርጣለን።
ከዛ ክሎዝ እንለዋለን። ከዛ your change industry selection is effective immediately የሚል ፖፕአፕ ይመጣል። ኦኬ ብለን እንቀጥላለን። ስለዚህ አሁን ፕሪማቬራ P6 ኢንስታሌሽኑ ጨርሷል፣ ሬዲ ነው ማለት ነው ለስራ። ስለዚህ ጥያቄ ካላችሁ ኮመንት ላይ ጻፉልኝ። በሚቀጥለው ቪዲዮ በአንድ በተመረጠ ኮንስትራክሽን ፕሮጀክት ላይ በመነሳት እንዴት የመጀመሪያ ፕሮጀክት ስኬጁል በP6 እንደምንሰራ እናያለን። አዳዲስ የP6 ትምህርቶችን ለማግኘት ሰብስክራይብ ማድረጋችሁን እንዳትረሱ። ስለተመለከታችሁ እናመሰግናለን። ሰላም ይቆዩ።